እንግዲህ ዛሬ እንደተለመደው ይዤላችሁ መጥቻለሁ። ምርጥና ተበልቶ የማይጠገብ የብርያኒ አሰራር እላችኋለሁ። የጀማተል ከይር ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት እንግዲህ ብርያኒ አሰራር ነው እላችኋለሁ ውዶችዬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የወሎ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እናንተስ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዝት ብዝት ይበልልኝ። እንግዲህ ዛሬ እንደተለመደው ብርያኒ አሰራር ይዤላችሁ መጥቻለሁ። ብርያኒ በዶሮ ማለት ነው ሀባይብ ይዤላችሁ መጥቻለሁ ማለት ነው። ትወዱታላችሁ ብዬ አስባለሁ ማለት ነው። እንደዚህ አድርጌ ቆንጆ አድርጌ አጥቤ እንግዲህ እንደዛ አድርጌ እንትን ብዬዋለሁ ማለት ነው። እዚህ ጋር ሽንኩርት ደግሞ የሚጠበስ ሽንኩርት አዘጋጅቻለሁኝ። እንደገና ደግሞ እዚህ ዶሮዬን እየደረሰልኝ ነው። ከዛ ሩብ ጨምርበታለሁ ማለት ነው። ዘባዲ ማለት ነው። ዘባዲ ጨምርበታለሁ እንዳይሰባበር እንደዛ አድርገን ቀስ አድርገን ተነካካ ነው በኋላ ያኔ እንዳይሰባበር እንዳይበጣጠስ ማለት ነው። እና እንደዚህ እናደርጋለን። ቀስ አድርገን እንትን እንለዋለን ማለት ነው። ይሄ ቅጠል የምታዩት ካሪ ፈጣ ነው የብርያኒ ቅጠል ማለት ነው። እና እንደዛ አድርጌ ምርጥ የሆነ ተበልቶ የማይጠገብ ብርያኒ አሰራር ማለት ነው። ተበልቶ የማይጠገብ የብርያኒ አሰራር ነው እላችኋለሁ ውዶች። የዛሬ እንግዲህ ለየት ባለ ነው። ይኸው እንደምታዩት እንግዲህ ሮቤን ጨምሬያለሁ። 2 ዘባዲ ነው ማለትም ሳህና ላይ መታውና እንዳይጓጉል ማለት ነው። ከዛ ዝጋ ትታረጉት ቆንጆ ይሆናል። የዶሮ በስሎ ዘይቱ ከላይ መውጣት ሲጀምር ሮባችሁን ታረጋላችሁ ማለት ነው። ከዛ ደግሞ የሮቡ ውሃ ደግሞ ሮቡ በስሎ ዘይቱ ሲወጣ ደግሞ የዛን ሰዓት ትዘጉታላችሁ ማለት ነው። ያኔ ናሽፍ ሲሆን እዚህ ጋር ሩዝን ቀቅዬ ያለው ከሙን አርጌበታለሁ። ሽታው በጣም ቆንጆ ነው። ነጭ ሩዙን ራሱ ዝም ብላችሁ ብትበሉት ያኔ ቆንጆ ነው። ነጭ ሩዝ ለሚወድ ማለት ነው። ይቅርታ ነጭ ሩዝ አለብቻ እላችኋለሁ። እንደምታዩት ብስል ብሏል። ማሻላ ተባረከላ። በጣም ነው እንትን የሚለው ማለት ነው። እዚህ ጋር ዶሮዬን እንትን ብያለሁ። ያው አረኩበት ዶሮውን። ከዛ ደግሞ ሩዝ አረኩኝ። ከዛ እንደምታዩት ቀለምን አረኩኝ። ግን ተላይ አሁን ላይ ካሜራው ላይ ብዙ ይመስላችኋል፣ ግን አይደለም ማለት ነው። እዚህ ጋር እንደገና ደግሞ ለሰዎችም በቃ አረኩኝና ለሰዎችም ደግሞ ውጭ የሚሰጥ ማለት ነው። ማሻላ ሲያምር በተሰራ ሰዓት ለሰው ይሰጣል። በጣም ቆንጆ ነው። እናንተም ሰርታችሁ ማለት በጣም ነው ሩዝ አንደኛ ረዛዝም ነው። ማሻላ ተባረከ። በጣም ደስ የሚለው ማለት ነው። ቀለል ያለ ማለት ነው።